እኔ ግን በጣም ብዙ ሰዎችን ታዝቤያለሁ። የምር ግን ኑሮን ማሸነፍ ከብዶኝ ቤት ክራይ መክፈል ከብዶኝም ቢሆን እንዲህ ነበር የምታሸማቅቁኝ። ከዋኖፊ ቤት መች ነው የምትወጪው? ወደ ቤትሽ አትሄጂም ወይ? ቤት ክራይ መክፈል ከብዶች ነው ወይ? አብራችሁ መኖር ጀመራችሁ ወይ? ብቻ በጣም ብዙ ነገር ስትሉ ነበርና ዋንዬ እንኳን አልከበድኳትም ነበር። በጣም ደስተኛ ስታደርገኝ ስትንከባከበኝ ነበር። እናንተ ምን እንደጨነቃችሁ አላውቅም። እኔ ግን ቤት ክራይ መክፈል ከብዶኝም አይደለም፣ የበፊቱ ቤቴም ጠቦኝ አይደለም። አከራዮቼ ቤቱን ሊሸጡት ስለነበር የግድ መልቀቅ ስለነበረብኝ አሁንም ደግሞ በፊት የነበርኩበት ብሎክ ላይ ስለነበር የተከራየሁት ከበፊቱ ቤቴ ምንም ልዩነት የለውም። ያዘዝኩት የፈርኒቸር እቃ እያለቀልኝ ስለሆነ ዛሬ ከዋንዬ ጋር መተን ቤቱን በምታዩት መልኩ እያጸዳ ነው ያለነው። እቃዬ ደግሞ ሙሉ ለሙሉ አልቆ ቤቴ ሲገባ በተራዬ ዋንዬን በደንብ መንከባከባት ይሆናል። ቤተ ውበቱት እንደዚህ እንደምታዩት ዲቴል ጽዳት ነው ያጸዱልኝ። እኔ አንድ ነገር ሳለፋ ኪችኑ አልቀረም፣ ሽንት ቤቱ፣ ሳሎኑ፣ መኝታ ቤቱ ሁሉንም መስታወት አልቀረ። በጣም ፎ አድርገው ቤት ብቻ አይደለም ሶፋ ምንጣፍም ያጥባሉ። እናንተም ኮንታክት አድርጓቸው። አካውንታቸውን ከታች ሜንሽን አደርግላችኋለሁ። እወዳችኋለሁ። ባይ